ይችላሉ በዚሁ ልመልስላችሁ እኔ የምሬን ነው እኔ ያማገጠብኝን ወንድ አላየሁም ግን ከዚህ በኋላ ካየው ነው ይቆጣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተከበራችሁ ስራጭ እንደነዚህ ተመልካቾቻችን ዛሬ እንግዲህ ጠፍተን ነበር ከትንሽ ቆይታ በኋላ ተመልሰን መተናል አሁን እንደጠፋን እናውቃለን እኔና ነሲ ጠፍተን ነበር ዛሬ እንግዲህ ከፈቲያ ጋር ተመልሰን መተናል እንግዲህ የመጣንበት አጀንዳ ሰሞኑ እየተራገበ ባለው ሚዲያ ላይ ሶሻል ሚዲያ ላይ ሁሉም ላይ ዩቲዩብ ላይ እየተራገበ ባለው ነገር ነው ተመልሰን የመጣነው ምንድነው ያ ጉዳይ እንግዲህ የአንድ ወንድ ልጅ እንትን ተቆረጠ ምናምን እያሉ እንግዲህ ሶሻል ሚዲያ ላይ በጣም ሲራገብ ነበር ይሄንን ነገር እስቲ ምንድነው የሚለውን ጉዳይ ከፈቲያ ጋርና ከነሲ ጋር ላወራ እጃቸው ወጥቻለሁ ይሄ ነገር ሆኖ ከሆነስ ትክክል ነው ወይ ውሸትም ከሆነ ይሄ ነገር እንዴት ነው የሚለውን ነገር ፈቲያ ልጠይቃቸው እስቲ ወጥቻለሁ ማለት ነው እና ሰላም ታቅነው أكم جرتن هردفتة سراجي في نسي نجيك أبدني فيادا الحمد لله أرانتنا دفني الجرا فتيا مجاهد سكمني دفني الجرا سراجي سنجرا أنس نجرا أرجع دا كسراجي سنيميكي يا ذاك اللينسي بيكايرو فودي ببساجرا كم تتفتي جاي بعد كم ببسوجرا اللينسي سنيمي أكم جتني جي سراج أنا جمخ يعني هذا ندول فاتا فتيا مي هذا قبل السلام عليكم ورحمة الله وبركاته أكم جرتني إلمان أورمو قريني في كيرون نتناجاك أبناء كنو نسي عند سراج دفني الجرة ونا سمونا كان وان راوتاجرو يعني كلينس أجايبات جرا كلينس أجايبات كان نتنور دفني مي هرا إن أور دفني نت دفني ميجا سراج غافي نفكوا غافي إسا نفقافتو ሉሲስ ኮፒ አደቢሱ ዳፍ እንግዲህ ተመልካቾች ይሄ ነገር እኔንም ግራ አጋብቶኛል እና ሆኖም ከሆነ እኔ ትክክል ነው ብዬ አላምንም ምክንያቱም ፈቲ እሺ መጀመሪያ ልጠይቅሽ እውነት ነው እንደ ይሄ ነገር ቆይ ምናልባት መረጃው አንቺ በደንብ ከኔልክ መረጃው አንቺ በደንብ አለሽ ብዬ አስባለሁ እና ይሄ ነገር እንዴት ተመለከቻለሽ እየተራገበ ያለው ነገር እውነት ነው ያው አለ ይባላል ያው የሄደ ሰውም ያኒ ሙስተሽፋ ነኝ ብሎ ይደወልልኝ ሰው አለ ግን ሙሉ በሙሉ አላየውም ባይኔ ግን ደግሞ ሙስተሽፋ የሄደ ሰው አለ እንደዛም ሆኖ ያሳዝናል ደስ ይላል እንዴት ማለት እንዴት ነው ደስ የሚለው እንዴት ነው የሚያሳዝነው እዚህ አብራሪ ስልክ ዛሬማ እንጣላለን ፋይት ለንገጥም ስልክ ያኒ ያደረገችው ድርጊት ያው እሷን ብቻ ነው የሚመለከተው እሷን ያኒ የሆነችውን የምታውቀው ማለት ነው ጭካኔ ያስደረገባት የሆነ ሰይጣን ነገር ገፋፍቷት ነው ይሄን ማድረግ አልነበረባትም ግን ደግሞ አንዳንድ ጊዜ ስናስበው እንኳን ያደረገችው ነው ብለው ለምን ስትል ሴት ልጅ ያው ታጋሽ ናት ከወንድ ልጅ በላይ ታጋሽ ባትሆንም ታጋሽ ናት በጣም ሰብር ታደርጋለች ይሄ የምታደርገው ደግሞ ለምትወደው ወንድ ማለት ነው ለምትወደው ወንድ ሰብር አላት ስለምትወደው ሰብር ታደርጋለች ሰብሯ ሲያልቅ ደግሞ ያው ሰይጣን የሚገፋፋታል ብዙ ነገር አጥቻለሁ ማለት በዚህ እኔ እደግፋታለሁ እንደውም እሷ ቆርጣን የተወችው አልጨረሰችውም ግን እስከ 4 ሜድ አለበት ይሄ ነገር ብዬ ነው እኔ ለሴቶች ምክር የምሰጠው ማለት ነው ለዛ ነው ቢላዋ ይዘሽ ወጣሽ 5 ቢላዋ ይዘሽ ወጣሽ ያስደረገች እሺ ምን ማለት አለ እሺ ፈቲ አንድ ነገር አለ ወደዛ ድረስ እዛ ጫፍ ድረስ ከመሄዷ በፊት እኮ ብዙ ነገሮች አሉ ብዙ አማራጮች እኮ ነበሩት እስቲ እስከ መቁረጥ ደረጃ እንዴ ያ ነገር እኮ ለሴቶች ደስታ ነው የሚሰጥ ነገር ነው ዓለማችን ላይ ደስታ ከምንም በላይ ደስታ ይሰጣል ብዬም ብለምተው ያ ነገር ነው ደስታ የሚሰጠው ልጅም የሚያመጣው አይደል እንዴ ልጅም የሚያመጣው እኮ ልጅም የሚሰጣቸው እኮ ያ ነው እና ይሄንን ከማረጋው ሌሎች አማራጮች ነበሯት በዚህ በኩል ትክክል ነች ብዬ አላምንም
የፈለገ ብትናደድ የፈለገ እሷ ላይ እንኳን እንትን ቢልባት ሌላ አማራጭ እኮ አለ። ሌላ አማራጭ አለ። ከሱ ጋር ተፋታ መሄድ ትችላለች። ግን አንድ ነገርም አለ ትችላለች። ይሄን ነገር እኔ ራሱ ብዙ ነገር አስቤበት ነበረ። እንዴት ነው የምትችለው? እሷስ እሱን ያኔ የለባትም። ይሄ ዘር የሚያመጣ ነገር ነው። ማስደሰት ያስደስታል፣ ግን ያለ እሱ መኖር ይቻላል። ምንድነው ማይች ይቻላል፣ መኖር ይቻላል። ግን ደግሞ መኖር የማይቻለው ሳትወልድ መኖር አትችልም። ዘር ማምጣት አለባት። ዘር የምታመጣው በዚህ ነው። ግን እሷንም የሆነ ተማራ ሰይጣን ነገር ገፋቷት ካልሆነ በቀር ይናተ ምንድነው አንደኛ ነገር አረብ ሀገር ያሉ በሙሉ ሴቶች አንዳንድ ወንድ ሁሉም ሰው አይደለም። አሁን ብዙ ሴቶች ሁሉም ወንድ ይላሉ። ሁሉም ወንድ አይደለም። ቤቱን የሚይዝ አለ፣ ሚስቱን የሚንከባከብ አለ፣ ልጁን የሚንከባከብ አለ። ግን ደግሞ እንደዛም ሆኖ ጨካኝ ወንድ አለ። እቺ ሴትዮ ዛሬ የተቃጠለችውን ቃጠሎ እኛ ሰው ላይ መፍረድ የለብንም። እሱ አላህ ነው የሚያውቁት በደሏም ማለት ነው። ሰው ነፍስም ያጠፋል አይደል እንዴ? እንኳን እሱን መቁረጥ ከነፍስ ይበልጣል አይበልጥም? ይኖራል። ምን በቃ ምንድነው ለኔ እና እሷ አንደኛ ነገር ብር አውጥታው በምን ይመሰለ ሰርግ እንደገና ባሌ ነው ብላ ብር ቤት ውስጥ ታሄዳለች። ብር ተው ቀሪ ነው ብር ማለት ነው። ብር ምንም አይደለም። ብር ፍቅርን አይገዛም። እንደገና ደግሞ ብር ይቅር ብላ ደግሞ ስትመጣ ወይ በቁማር ተጫውቶ ምናምን ነገር ነው የሚጨርሰው። ይጠብቃታል፣ ያን ተበድሮ ይጠብቃታል። ያን ብድር ከፍላ ደግሞ እሱ ፍቅር አይሰጣትም። ቤት ውስጥ ፍቅር አይሰጣትም። እዛ የሆነ ቦታ አድሮ ውሎ ይመጣና ጠዋት ላይ ካለ በልቶ ጀርባውን ሰጥቷት ይተኛል። ፍቅር አይሰጣትም። ፍቅር የላት። ከገንዘቧ አልሆነች። ስንት ዓመት አብረው ኖራለች። ይሄን ሁሉ በደል እንግዲህ እሷ እያየች ለሌላ ወንድ ከምትሸኘው እኔም እዛ እስር ቤት በሰብሳለሁ። እሱም ያለ ሴቲን የማለት ይሄን አደረገች። በእርግጥ ያሳዝናል በጣም። አሁን አንቺ ይሄ ፍትሃዊ ነው ብለሽ ታምኛለሽ? እኔ አንድ መልስ መልሽ። ይሄ ነገር ይሄ አካሄድ ትክክል ነው ፍትሃዊ ነው ብለሽ ታምኛለሽ? ይሄ ነገር ትክክል አይደለም ባልልም ሰይጣን አሳስቷታል። ትምህርት ይሆናል። ባይቀጥልበትም ለወንድ ልጅ ትምህርት ይሆናል ብዬ አስባለሁ። ጥሩ አንድ ነገር ትምህርት አሁን ለምሳሌ የሆነ ነገር ስታደርግ የሆነ ነገር እንቅፋት ሲመታክ ትማራለህ እኮ በሆነ ነገር። ይሄ እኮ ዳንጀረስ የሆነ ነገር ነው። አሁን ይሄ ነገር ሌሎች ማህበረሰቡ ላይ ትልቅ ጠባሳ አይጥልም ብለሽ ታስቢያለሽ? ወንዱ ላይ ለምሳሌ ወንዱ ትልቅ ስጋት ውስጥ ነው የገባው። እንደምታየው ሶሻል ሚዲያ ላይ በጣም ደንግጧል። አይ እዚህ ጋር ቆመልኝ ስራጭ እኔ እናንተ ዛሬ እንከራከራለን ችግር የለም። አበደን እናንተ ያኒ የሆነ በቃ እናንተ አሁን ባለትዳሮች አላችሁ አይደል? እናንተ ልጆች አላችሁ የተሰበሰባችሁ ችግር የለው። ግን ደግሞ የማይማር ወንድ አለ። ምን ትላለህ? ልትወልድ ስትፈልግ ከፈለገ ክኒን ያስቀማታል። ስንት ዓመት መርፌ ያስወጋታል። መውለድ እየፈለገች ማለት ነው። ስንት ነገር ይበድላታል። ትምህርት አይሆነውም፣ አይማርም ወንድ ልጅ በዚህ ማለት ነው። ሁሉም ወንድ ደግሞ አይደለም። አንዳንድ ወንድ እመለስልሻለሁ። ነሲ አንቺ ተከራከሪ ማለት ተቆይ አንዱን ሄዱ ተከና ዲዴ ወላሂ ዋኔን ራቢሁ ሲንጁር ሄዱ ይፈደ ዱጋዮት ይሄ ዱቢ ሄዱ ነመር ይፈጭሱ ሱብሃንአላህ አንገመ ኺየት ያናከ ኺየት የሆነምኒ ወሊንታኔ አርዲ ረህማን በሎዳን ጀጁ ሚነማ ይወል ጅቤ ዋሜ ቃጅራን ማሊፍ አኒስ አከረቢን ኢሳፍ ለላ ብራ ቆዴቲ ማሊፍ ነረፉ ዳጀ ለላ ብራ ማሊፍ ነቲር ነረቲ ላለይቲ ራሙክቲ አከ ኢሳፍ ረቢን ተብራ ባስቲ ናፊስ ባሱ ደንዳ ኸይሪ ቀቡ እኒ ኸይሪን አንቀቡ ተሃን ማሊፍን ተከፋ ኢሴራ ሙሬ ልቡን ኢሳዮ ደበርቲ አከ ኺየቲ ሙሩ ሰንቆፈ ይላሊና ልቡን ኢሳዮ ደበርቲ ረቢ ብረት ትንጋፈተማ ለመፋ ይሙ ዱንያ ረቲ ሲቲን ቂጣተማ ወረ ኸይረ ቢያ ነማ ኸይሰን ጅራ ወሪ ኸየስ ኡሪ ሳኒዳ ቦያ ጅራተኒ አኒ ሲራር መነይዳ ቢያረባ ጀቹን ሄዱ ulfaate namuni beekan saniyachitu garu an yaada kanarratti hindeeggamu jechu muruun sirri mitiinan silaka waldaddabetti namni adda deemuun bareeda rabbi maal fardii nu ballise waldaddabe adda deemu hootee immoo wajji jiraatu daanan an yaadni khiyya kanaanan gama khiyya ትንሽ የነሲያን ሀሳብ ደግፋታለሁ። መኖር ካልተቻለ
መቀጠል ካልተቻለ መስማማት ካልተቻለ እኮ ወላሂ ትልቅ መፍትሄ ነው። መለያየቱ ነው ትልቁ መፍትሄ ነው ብዬ የማስበው። ፈቲ በጣም አመራለች። ብቻ ውስጧን ሩህ ያደረገው ዋን ተከተከ ጊዜ ላልቴ ዳላንስ ጊዜ አርቴ ሚነማዳ ጀቹ ዋሄዱ ጎታን ጊዜ አርቴ ጀቹዳ ጊዜን አከቲስ ገሩ ሙሩን ሲሰሪ ለጀቹ ኸያምቲ ጊዜን አከቲስ ያቺ ዳሌ ተከፋ የሮይሲ ለመፋ ማለቀይሲ ማለኒሲ ሲፊንታኔ ወሬሲ ቲፊንታኔ ነሙኒ በኸብ ያረባ ከሰቲ ዳላን ሄዱ ደለያ ከማለቀ ጉዳ ፊቱ ጀቹዳ ታኤኛታ እኒ ደላ ብራረት ጊዜ ዋሄዱ ደጌሲ ማለቀይ ስራ የሮይ ስራ ቃመ ስራ ጊዜ ደብዴ አከፈዲና ሲመነ ኸይሳ ደብዴ የሮ ሰንቲ ወለለኒ ፋ ሸይጣን ኒ ሙራን ፋ ሙሩ ደቡ ደንዴሲ ሸይጣን ሲ ኸኻሲ ፋ ደገቡ ደንዴሲ ቤቴ ሰኒፉ ወበለየን ኸየ ወሬን ወልደድ ደብደን ወሬ ወልደድ ደብደን ነጊያነ ደዴማ አማንተ ደላ ሁንደ ኸኛ ፉበር ሶዳት ይሄ ጅራ ሊፍት ያመኑ ሶዳቹ የገል ከወጅገሉ ሶዳቹ ደንደያን በጣም የራሷን ስጋት ውስጥ ይገባል። አኒን ጎዱሬ ስልክ ስጋት ይደጋኔ ዱን ሶዳት ደጆ አኒ ለየን ኸየ ኸወል ደደን ናሙ ኸራኸራ ወዲ ብፈ ኸራኸራ ደሙዳን አከ ኸየት ጆቹ እና ፈቲ ወደ አንቺ ለማለስና ይሄ ነገር በጣም ዳንጀረስ ነገር ነው ታውቂያለሽ። ማህበረሰቡ ላይ ትልቅ ፍርሃት በተለይ ወንዱ ላይ ትልቅ ፍርሃት ነው ያደረው። ምክንያቱም አሁን ከሚስቱ ጋር እንኳን እኮ ለመተኛት በጣም ስጋት ውስጥ ነው ያለው። ይሄ ነገር እየተራገበ ከሰዓት ጀምሮ ማለት ነውና ይሄንን ነገር እስቲል እናንተም ያለውን ነገር ወደ እንትን መሄድ ሳይሆን ወደ ውሳኔ በንዴት መወሰን ሳይሆን ነገራቶችን ወደ ቀለል አድርጎ አይቶ አብርደው ወንዱ ላይ የሆነ ተስፋ መጫን። ለምሳሌ መረጃ ስላለኝ ነው እንደዛ ማለት መረጃ ሴት ልጅ ወንድ ልጅ አይማርም ያልኩት ያ ነገር ከተደረገ በኋላ አሁን ለምሳሌ ጓደኛዬ ጋር ተሰብስበን የተቀመጠን በቀደም ባለ ትዳር ነው እናውቀዋለን ሁላችንም ማለት ነው። አንተም ታውቀዋለህ። ብቻ በጣም ያሳፍራል። እኔ በዚህ ነገር በባለ ትዳር ላይ ከዚህም በፊትም ለሴቶች የሰው ባላት ቀሙ የሰው እንደዚህ አታርጉ ብያለሁ። ያ ተደርጎ እንደነገው አስደነገጠን። ድምጽ ሁሉ ቀርተናል የዛን ቀን ማለት ነው። እኛ ደውሎ ካልመጣሽ አላት ጓደኛችንን ማለት ነው ሚስቱን ወደ ስራ ሸኝቶ ካልመጣሽ ስል ጊዜ እንዴት በዚህ ትከራከሩኛላችሁ ብዬ ተነሳው። ምክንያቱም ሚስቱ ስራ ሄዳ ትላንት ተቆረጠ እየተባለ ዛሬ ሌላ ሴት ይቆረጥ እኔ ባገኘው ቆርጠዋለሁ። እኔ አልወድም የሰው ባል ላይ ማማገጥ። አንዳንድ ወንድ እሺ እንደዚህ አይነት አንዳንድ ወንዶች ሌላውን ወንድ ይወክላል አይደለም እኮ ሁሉም እኮ አይደሉም አልኩ። እኛስ እንዴት እንተኛ ታደኝ ላታዩ ምክንያቱም ሚስቶቻችሁን ታውቃላችሁ። ሚስቶቻችሁ ሁሉም ሴት እንዴት እንተኛ አንተ እዚህ ጋር ሁሉም ወንድ እንዳልሆነ እኮ ሁሉም ሴት ባለጌ አይደለችም። ትዳሯን የምትፈልግ አለች። እቺ እኮ ከመቃጠል የተነሳ አራለች ሴትዮ። እኔ አንዳንድ ጊዜ ሳስበው ውስጧን ያየው ሁሉ እየመሰለኝ ነው። ገብተሻል ማለት ነው። ሴት ልጅ እኔ እኮ አይ ሁሉንም ሁንደ እኔ ሁሉ እንጂ እኮ ሩሩ እኔ አሁን እውነት እኔ ችዬ እንስሳ አልገል ጓደኞቼ ያውቃሉ። እንስሳ እንደዚህ አልገልም ይገላሉ እንጂ ግን ሰይጣን ነው ከመጣብኝ ያኔ ሰይጣን ያሳስታል። በእኔ አደም ሁሉ ይሳሳታል። እሷ ብቻ አይደለችም። ስህተት ነው በቃ ስህተት ነው። ይሄ ስህተት ደግሞ የሆነ ነገር ሊያስተምረን ነው የመጣው። በዚህ ነው የወሰድኩት እኔ። አይዞህ አትብራ አትከራከርም። እንስስ ያለውን ነገር ነው ታውቂያለሽ። ነገራቶችን ማራገብ መቻል ያለብን። ሴቱም በጣም ብዙ ኮመንት አይቻለሁ። በጣም በንዴት እንደዚህ ኮመንትም ይሰጣል። ደግ እንኳን ሆነ እንኳን ምናምን እኔ በጣም እየመረቁኝ ነው። አሁን በቀደም በለቀቁ ሼር እያረጉ በጣም በውስጥ መስመር ወላሂ ብዙ ልጆች እየደወሉልኝ የት እናድርግሽ አንቺ እኮ የኛ ደጋፊ ነሽ። አሁን በምን እንስማማ መሰለሽ ፈቲ የሚያግባባን ነገር እኮ አይጠፋም አይደል? ዋናው መመካከር ነው እንጂ የሚያግባባን ነገር አይጠፋም። አሁን ትልቁ ነገር ጥቂቶች ባጠፉት ነገር ብዙዎቹ እንዳይወቀሱ እኔ ምክሬ ሴቶችም ተረጋጉ።
እንትን ማለት የለባችሁ። እናንተም ተረጋግታችሁ ነገራቶችን አሰላስላችሁ ነው መወሰን ያለባችሁ። ጥቂቶች ባደረጉት ነገር ሌሎች ጥሩ ወንዶች አሉ አይደል? ጥሩ ሴቶችን በጣም እንትን የሚንከባከቡ አሉ። ከምንም በላይ አለማቸው የሆኑ ባሎች አሉ። ጥሩ ባሎች አሉ። እነሱን አይወክልም። ሴቶች ተረጋግላቸው ያስተካክላቸው፣ አላህ ወደ ቀልባቸው ይመልሳቸው። ግን እኛ አይነቱ ጥሩ ሴትም እሷም አትወክልም። ሴቶች እየፈራን ነው። እሷ ደግሞ እኛን እዚህ ጋር ለኛ ልቁማ አንተ ለወንዶቹ አይደል? እኛ እሷም እኛን አትወክልም። ምሬቷ እሷ ነች የምታውቀው ውስጧ ማለት ነው። ከሴ ሲሲ ቤካ ሲኒ ሞደላ ድበርቶተ ሁንደተው እንደንደሱ ሸመረኑ እንደተው እንደንደሱ። አሁን እዚህ ጋር አሁን ጥያቄ ይቀርብላል። ፈቲያ የራሷን ቃጠሎ ነው የምትወጣ ሊሉ ይችላሉ። በዚሁ ልመልስላቸው። እኔ የምሬን ነው። እኔ ያማገጠብኝን ወንድ አላየሁም፣ ግን ከዚህ በኋላ ካየሁ እኔ እቆርጣለሁ። እንዴ ከልብሽ ነው ዱቢ ከነረት ያከም ጀተን ያባ መናኽ እኔ ማለት ይሄንን በኮንፊደንስ በሙሉ አፍሽ እየተናገርሽ እንዴት ነው አሁን ሴት ወንድ ልጅ አምኖሽ ሊቀርቡ የሚችለው? እኔ ያው የእውነቴን ስነግርህ እኔ ምንም ያኔ እንደዚያ በደል በእርግጥ አልደረሰብኝም። ሴት የሚያማግጥ ብሬን የሚበላ የሚያንቋሸኝ አልገጠመኝም። ብዙ ጥያቄ ሙአዝ ለምን እንደዚህ አላልኩሽም ያሉኛሉ። ሙአዝ እኔና ሙአዝ የተለያየ ነው በወረቀት እንጂ ወይ በሴት ወይ በብር ጉዳይ አይደለም። ምሬቴን ለምን ሴት ልጅ ነኝ አይደል? ጓደኛ ይኖረኛል፣ ባለትዳሮች አሉኝ፣ ባለትዳር ጓደኞች አሉኝ፣ ልጆች ያላቸው አሉ። ይሄው እንደነ ነሲያ እንደነ መገርቱ ብዙ ጓደኞች አሉኝ። እና እኔ ብዙ አሁንም ሴቶች ሲንግል ይበዛሉ እንደው እኔ ጋር ማለት ነው። እነዚህ ሲንግሎች ሁሌ እየተበደሉ መጥተው በደላቸውን ይነግሩኛል። ሁሉ ጊዜ እያለቀሱ ይነግሩኛል። ከዛ ሳነጻጽር በጣም ውስጤ ስሜታዊ ይሆናል። የኔ እንደሆነ ነገር ስሜታዊ ሆናለሁ። ብዙ ጊዜ እንደውም ያጋጥመኛል። እኔ እንጃ አንዳንድ ጊዜ ውስጤ ንጹህ ነው እላለሁ። ለምን ጓደኞቼ የተፋቀሩትን ሰው ሲንግል ሆነው ማለት ነው ሌላ ሴት ይዞ እየሄደ እንዲሁ ይመጡብኛል። ከዛ እኔ ዙም አድርጌ ነው ማለት ሰው ፎቶ ስንት ሰው እንደዚህ አድርጌያለሁ። ዙም አድርጌ አንስቼ ለሷ አስክልክ እሱ ደውሎ ፈቲ ከእህቴ ጋር አይታኛለች፣ እህቴ የለውም ከዚህ ሀገር ብሎ ቀድሞ ይነግራታል። እና ይሄ ሁሉ አለ። ስለዚህ እኔ ምንም በደል አልደረሰብኝም። ምክንያቱም የሴቶች ነገር ያቃጥለኛል። ያው ወንዶች በዚህ በኩል በጣም ስህተት ይሰራሉ። አንዳንድ ወንዶች፣ ሁሉም ወንድ አይደለም አሉ ንጹህ ወንዶች ያው ባለትዳሮች ማለት ነው። ግን ደግሞ እንደዛም ሆኖ ባለትዳርም ቆሻሻ አለ፣ ሲንግልም ቆሻሻ አለ። እንደዛ ሴትም ቆሻሻ አለች፣ ሴትም ጥሩ አለች ማለት ነው። ሴትም ባሏን አስቀምጣ የምታማግጥ አለች፣ ሴትም የምትልከሰከስ አለች። አላህ ያስተካክላት እሷን። እና በዚህ በኩል እኔ ስሜታዊ ነው የምሆነው ማለት ነው። እንግዲህ ብቻ እስቲ አሁን ያለው ነገር እንግዲህ መረጃ ደርሶኛል ምናምን ብለሻል። ከዛ በኋላስ ልጁ በምን አይነት ሁኔታ እንዳለ መረጃ አልደረሰሽም? አሪፍ ነው፣ ጥሩ ላይ ነው። ያኔ እንደዚህ ታሽጎ ነው ያለው እና አታውጡኝ፣ እኔ ራሴን አጠፋለሁ፣ አታውጡኝ ሚዲያ ላይ ፎቶ ወይንም ሆነ ስሜንም አታውጡ፣ ምክንያቱም ቤተሰብ አለን፣ ቤተሰቦቼ ይጎዳሉ ብሏል የሚባል ወሬ ሰምቻለሁ። እሷ እስር ቤት ነች ሲመና ሄዳ እሷ አልተያዘችም። በታሪክ ገባቸው አልተያዘችም። ሸፋፈኑት ወሬውን ይባላል። እሷ እንዳትያዝ እንግዲህ ዱቢኔ ዱል ፋቲ ካረቲ ይከብዳል። የሚከብድ ነገር ነው ወላሂ እና ከባድ ነገር ነው። እንግዲህ ሴቶችም ተረጋጉ፣ ወንዶችም ራሳችሁን አስተካክሉ። በራሳችሁ ኮንፊደንስ ይኖራችሁ፣ ራሳችሁንም ማስተካከሉ። ሴቶችም ተረጋጉ፣ ነገራቶችን ለማረጋጋት ሞክሩ እና እስቲ ያለውን ነገር ትንሽ እናወራ ብለን የመጣ ነው። እንግዲህ ሌላም ነገር ካለ ኢንሻአላህ ተመልሰን የምናሳውቃችሁ ይሆናል። እንግዲህ የዛሬ ለልጁ ዱአ አድርጉለት። ሙጃዳ ፍረድ ያከፈይሱ ዱአ ይጎዳ። እንግዲህ ያለው ነገር ይሄ ነው። ሌላ ተጨማሪ መረጃ ካለ እናደርስላችኋለን። ለዛሬ እንግዲህ ከፈቲያ ጋር እና ከነዚህ ጋር ያደረኩት ቆይታ
በዚህ ይጠናቀቃል። በሌላ ጊዜ በሌላ ፕሮግራም ተመልሰን እንመጣለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።